ግን ሃይሚን በማገኛት ነገር እንደማገኛት አታገኛትም። እርግጠኛ ነኝ። እውነቴን ነው፣ አታገኛትም። ብሩኬ ሃይሚን ጠልፏታል አይደል? ጠልፏታል። የት እንዳለች ማንም አያውቅም። እኔንም ደግሞ ብትጠይቁኝ እኔም አላውቅም። ታውቃለህ? አላውቅም። አይ አንደኛ ነገር እዚህ ጋር አላውቅም ብለህ እንዳትጠጋኝ ሳትጠጋኝ ያወራኝ። እዚህ በፊት ግን ብዙ ሰድቦኛል። እኔ ግን እንከኑን እንኳን አይቼ እንደዚህ የሆነ ሞኝ ጅል መስሎ እንኳን ምንም አላልኩትም። እንደዚህ ያገጩ ተንጠልጥሏል እያየሁ ነው። ግን እኔ ሌላ ነገር አላልኩም። አንተ እኮ የማስረዳት ምክንያት የለብኝም። እዚህ ጋር እያወራክ ስለነበረ ነው። አልነግርህም የት እንዳለች አልነግርህም። ምን ታደርገኛለህ? አልነግርህም። አይደለም ተረጋጉ። ለምን እነግርሃለሁ? አልነግርህም። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኛ ያለን እንግዲህ ለነገሩ ስማት አይጠበቅብኝም። እኔ ከመጣሁ በጣም ቆይቷል። ወደ ሚዲያ በጣም ቆይቻለሁ። በራሴ ችግር ነው። ትናንትም ይፋ እንደነገራችሁ ብቻ ይሆናል ነገር አልተመቻቸልኝም ነበር። ወደ ሚዲያ ከመጣሁ በጣም ቆይቷል። ዛሬም የመጣሁበት ምክንያት ያው ብዙ ሰው ግራ የገባው ነገር አለ። ትናንት ግልጽ ያልሆነላችሁ ነገር አለ። ብቻ ነገሮች አንዳንዴ ስለ ሚዲያ ነው ለተነሳ ቁጥር አንድ ማውራት ፈልገው ነገር አለ። አንዳንዴ ስላችሁ ሚዲያ ላይ መምጣት አንዳንዴ እንደምታስቡት ቀላል አይደለም። አንዳንድ ሰዎች በጣም ቀላል አድርጋችሁና ሲምፕል አድርጋችሁ የምታስቡት ሰዎች አላችሁና ይቀል ፓርት አለ፣ ማይቀል ፓርት አለና ሶሻል ሚዲያ ላይ ወይም ደግሞ ወደ ዩቲዩብ ምናምን መምጣት ቀላል ነገር አይደለም። የምሬ ነው፣ እውነቱን ነው የምነግራችሁ። እግዚአብሔር ያው አንዋርም እያለ ነበርና ያው አንዳንድ ነገሮች ቻሌንጆች ያጋጥማችኋልና አንዳንድ ነገሮች ደግሞ አይሳካላችሁም። ብዙ ነገሮች አሉና ለዛም ነው አንዋርም ትናንትና ረጅም ሰዓት እያወራኝ ነበርና ለምንድን ነው ወደዚህ ያልመጣው አንድ ነገር ያልኩት ብዙ ነገር ነበር እያወራኝ ነበርና አንዳንድ ነገሮች ሳይመችላችሁ ሲቀር ወደ ሶሻል ሚዲያ አትመጡም። በተለይ ደግሞ በጣም ጠንካራ ሰው ካልሆናችሁ ከባድ ለዛም ነው እና አንዳንዴ እንደ ቀላል አትዩት። ለቀላላችሁ ሰዎች አላችሁ፣ ግን ለአንዳንድ ሰዎች ደግሞ ይከብዳችኋልና ለዛም ነው አንዋርም ደግሞ ትንሽ ካገር ወጣ እያለ ነበር። ብቻ ለዛ እና ዛሬ ግን የመጣው ያው ስለዚህ ልናወራ ሀገር ስትል ሊናገር ቢመስል ከከተማ እና ያው ዛሬ ግን የመጣላችሁ ያው ለአንድ ነገር ነው። ትናንትና አንዳንድ ነገሮች ተፈጥሯል። ግርም ያላችሁ ሰዎች አላችሁ፣ ደነገጣችሁ ሰዎች አላችሁ። ያው እንደዛ ፈጠሩና ዛሬም በአንድ ጉዳይ ነው የመጣው። ያው ትናንትና በተደረገው ጉዳይ ነው የመጣው። እስካሁን እህቴን አላገኘኋትም። ዋናው ነገር ምን መሰላችሁ? እኔ የመጣሁበት ነገር አንድ ነገር ግልጽ አድርግላችሁ። እኔ አሁን ኤፍሬምን ደግፌ ፍፄን ደግፌ ብሩክን ደግፌ አይደለም እኔ የመጣሁት። ኤፍሬም እህቱን ማግኘት አለበት። አዎ ማግኘት አለበት፣ መብቱ ነው፣ አይከለከልም። ግን ያ ማለት ከብሩክ ጋር ጣልታ ምናምን አልፈልግም። እኔ እንደዛ አይደለም። ኤፍሬም በዛ ምክንያት ደግፈዋለሁ ማለት አይደለም። እኔ ገና በምን ምክንያት መጣላታቸው ማውቀው ነገር የለም። ምንም ከሚዲያ ስለራኩኝ እንትን ማለት አይደል። ግን እሱ ዋናው ነገር እሱ እህቱን ማግኘት አለበት። ሲነግረኝ ነበር ምን አይነት ሁኔታ ውስጥ እንዳለች ምናምን ማወቅ ይፈልጋል። እሱ የማወቅ መብት አለው። እህቱ ነች፣ መቼም ማናችንም የእህታችን ጉዳይ ያሳስበናል። ግን ያ ማለት ያው ከብሩክ ነጥለው ሰር ምናምን እኔ በሱ አላም አሁንም ቢሆን ከማናቸውም ጋር የምጋጭበት ነገር የለኝም። ፍፄን ጠርቼዋለሁ፣ ተጠርቷል። ዋናው ነገር ጠርተነዋል። ፍፄ ይመጣል። ፍፄ የምናደርገው አንድ ነገር እንዲያገናኙና እንዲያየት ብቻ ነው። ሌላ ነገር ግርግር ለመፍጠር ወደ የሆነ ጭቅጭቅ እንዲፈጥሩ አይደለም። ቢቻል ቢታረቁ ደስ ይለኛል። ግን አሁንም ያው የሆነ የፍሬም ላይ ግልጽ ያልሆነልኝ ነገር አለ። ትናንት ብሩክ ሲናገር የሰማችሁት ነገር እንደዚህ ያው ብሩክ እሱም ሊናገር ፍቃደኛ አይደለም ለኔ ማለት ነውና ፍፄ ሲመጣ ሃይሚ ያለችበት እንዲያሳየን ነው የምንፈልገው። እኔም ማየት ፈልጋለሁ። ጓደኛችን ነች ሁላችን። እሱ ደግሞ እቱን ማየት ይፈልጋል። ያለችበት ሁኔታ ማጣራት ይፈልጋል። ስለዚህ የምትላቸው ነገር ያለችበት ማጣራት ምናምን ነገር ሳይሆን የትም እንደማትሄድ እኮ አውቀዋለሁ። ያው እሱም እኮ ትናንትና እየተናገረ ነበር እኔ እሱ ጋር እንዳለች እና አብሮ እንደሆኑ እኮ እሱ ማይከር ነገር ነው። የት እንዳለች ምናምን ነገር ሳይሆን ማግኘት ፈልጋለሁ ነው። ሃይሚን በአካል ማግኘት ፈልጋለሁ እንጂ የት እንዳለች ምናምን አስጨንቁኝ አለ። ምክንያቱም እኔ ጋር ነች እያለ ነው ብሩክ ትናንትና ማለት ነው። እኔ ጋር ነች ካለ ከእሱ ጋር ብዙ ጊዜ ይሆናለች። እሱን ያሳስበኝ አይደለም፣ ግን ደግሞ እሷን ማግኘት ፈልጋለሁ። የሚያደርጉት ደግሞ ወይ ብሩክ ነው ወይ ፍፄ ነው። ትናንትና ያው ከብሩክ ጋር አገናኘኝ ብዬው አላገናኘም ብሎ ትንሽ ቃላቶች ተመላልሰን ከቤት ወጥቻለሁና ምንም ነገር ልፈጥር አለም ይኩት ትናንትና እህቴን ለማግኘትና እህቴን ለማውራት ነበር ይኩት።
ያ ነገር ግን ሊሳካው ሊሆን አልቻለም። ዛሬ ፍፄ ጠርተነዋል፣ ይመጣል። እኔ ምንም ነገር አልፈልግም አሁን ከፍፄ ጋር፣ ምክንያቱም እኔና ፍፄ እየተግባባን ስላልሆነ እኮ ለዛም እኮ ትላንትም ያው የምፈልገው ከፍፄ እህቴን ብቻ እንዲያሳየኝና ወይም ደግሞ እህቴን ያለችበት ቦታ እንዲነግረኝ ብቻ ነው። ከዛ እኔ ራሴ ሄዳለሁ፣ እግር አለኝ መሄድ ስለምችል ራሴ ሄጄ አገኛታለሁ እህቴን። ግን ቦታው እሱ ስለሚያውቅ ያው የብሩክ ምን ልበላችሁ የብሩክ ምኑ አላውቅም ብቻ ምን በዚህ ልክ ማሽቃበጥ አሁን ወንድ ልጅ ሆኖ ለምን በዚህ ልክ እንደሚያሽቃበጥ ግራ ነው የሚገባኝ፣ አይገባኝም። ብሩክ አልፎ የሆነ ያክል እንጃ ብቻ ማውራት ይከብዳል እና እዚች ጋር ብቻ ግን ፍፄ ይቅርብህ፣ እንደዚህ ማሽቃበጡ ጥሩ አይደለም። የራስ ነገር በራስ ኮንፊደንስ ይኖር ሁላ ኮንፊደንስ ሁላ አይመስለኝም። በራስ ኮንፊደንስ ያለህ ሁላ አይመስለኝም። እስቲ ኮንፊደንስ ይኖርህና እንደ ሰው አውራ። ሰው ላይ ተነጥፈ ሰው ላይ እንትን ብለህ አታውራ። እና ሲመጣ ግን እንደዚህ አላወራው፣ ምክንያቱም ጥሩ መልስ ስለማይመልስልኝ እኔ የቴን ብቻ ያለችበት ቦታ እንዲነግረኝ ነው ፈልገው፣ ሌላ ምንም አልፈልግም እኮ። ዋናው ነገር ምን መሰለህ የሰውን ፐርሰናል ምንትንም መንካትም የለብንም። አሁን እሱ ፐርሰናል ነው እኮ እኔ የቴን አሳየኝ እላቸዋለሁ፣ እነሱ ፎቶ ያሳዩኛል። እኔ የቴ ፎቶ ስልኬ ላይ የለም፣ ከስልኬ ያልፎ እኮ ቤቴ ላይ አለ። ትናንትና ግን እያደረገ የነበረው አይተዋል። ፍፄ ሳልጠይቀው ፎቶ እያመጣ ሳይገና ይሄ አሁን ተገቢ አይደለም። ገብቶሃል? እኔ አሁን እሱ በማገኘበት መንገድ እኮ አገኘዋለሁ። እኔ ማሰቃየት እንኳን አቃተኝም እንደሱ። ግን ደግሞ እሱ አፉን እየከፈተ ነበር። በዛ ነው ችግር የለውም። አንተ ብዙ ነገሮች ይቀራል። ለዛ ነው እና ችግር የለውም። በቃ ችግር የለውም። ሲመጣ ታወራዋለህ። እኔ ፍፄ አረ ለፍፄ ቀላል ሰው ነው ለኔ አይደለም። እንደዛ መናናቅ ሳይሆን በስርዓት መጠየቅ ያለብህ ስለ እህትህ ነው እንጂ አሁን ፍፄ የሰው ልጅ እኮ የምትነቀውም በባህሪው ነው፣ የምታከብረውም በባህሪው ነው። ይሄ የሰው ልጅ ይወደ እኔ አሁን ፈልጌ አይደለም የሰው ልጅ የምንቀው ፈልጌ አይደለም ማከብረው። አሁን ማከብረው ሰው አለ፣ ያ ማከብረው ሰው ባህሪው ነው፣ ነገረ ስራው ነው። የሚያስነቀም የሚያስከብርህም ስራ ነው እዚህ አይደለም ላይ በቃ ገብቶሃል። ፍፄ ደግሞ እያደረገ ያለው ነገር የሚያስከብር ነገር አይደለም፣ ያ ነገር ነው ብቻ የራሱ ቆየ ነው። ለምን እንደቆየ አይደለም። ግን ሲመጣ እንደዚህ ካወራም እርግጠኛ ነኝ ሀይሚ ያለችበት አይደለም። እኔ እንጃ መጥፎ ነገር የሚፈጠር ነው ማለት ነው። ስለዚህ እንደዚህ ያወራሁት ምክንያቱም ባላወራውም ሀይሚን እንዲያሳይኝ ስለምፈልገው እሱ ነው በቃ እስከዛል። እሺ እና ቤተሰቦች አሁን ዋናው ነገር እኔ ልነግራችሁ የምፈልገው ነገር እኔ እንትን አይደለም የሱም እንትን አይደለም ብቻ ጓደኛችን ስለሆነች ክፉ ነገር እንዲያጋጥማ ስለማንፈልግ ብቻ ነው። የኤፍሬም ጓደኛው ስለሆንኩኝ ማዳላበት ነገር የለም። ፍፄም ጓደኛዬ ነው፣ ማዳላበት ነገር አይኖርም ማለት ነው። ስለዚህ ችግራችሁን እኩል እንዲፈቱ ነው የምፈልገው። ፍፄ ግን ግዴታውን ማሳየት እህቱን ማየት ካለበት ማየት መብት አለው። ግን ብሩኬ ከብሩ ጋር በማትለያይበት መንገድ ነው ያለበት። እሱ ደርሻለሁ መታጠፊያ ነው እና ቤተሰቦች ያው እንደነገርናችሁ እኔ ከፍፄ ጋርም ሌላ የቆየ ቂምም ጸብም የለብኝም። ከብሩኬ ጋርም እንደዛው የቆየ ምንም ነገር የለብኝም። እኔ ፈልገው አሁን ላይ እህቴ ማግኘትና ከእህቴ ጋር ማወራው ጉዳይ ስላለ ማውራት ይቻላል። ፈልገው ሌላ ምንም ነገር አልፈልግም። ከተገናኘን ስለቆየ ያው እሱም መጥቷል። ተጋበኛው አንተ ነሽ አማን ሰላም እግዚአብሔር ይመስገን። እንዴት ናችሁ? ባውዱ ሰላም በላቸው ለቤተሰቦች። ሰላም ቤተሰቦች እንዴት ናችሁ? ዛሬ በአንዋር ቤት ነው የመጣነው። ደስ ብሎኛል። አመሰግናለሁ። እንተዋወቃለን ነው ከኔ ቤተሰብ ጋር ነው? እንተዋወቃለን አይደለም? ላስት እዚህ ከሆነ ወይ ፀጉር ቤት እንሂድ እንቆረጥ። ፀጉር ቤት ለምን ላድርግ? ልትሰራ ወደ ታች ምን ትፈልገዋለህ? እኔ ፀጉር ነው ወይስ ምንድን ነው? አልገባኝም። አያያዙ እራሱ ምን ያስመስላል? ነው አይ ፀጉሬን ይፈልገዋል ይሁን አላውቅም። አይ ፀጉር አንድ ጥያቄ ልጠይቅ። ለምን ፂምህን ተቆረጥ? ሴት ለመምሰል ሴት ለመሆን እንደዚህ አይነት ፍላጎት አለ ነው? አውራ ጨርስ። እኔ ማውራው ብዙ ስለሆነ አውራ ጨርስ። መናገር አልፈለኩም ነበር ግን የሆነ ነገር መስሎ እየታየኝ ነው። ትናንትና ምንም አላልኩትም።
ከዚህ በፊት ግን ብዙ ሰድቦኛል። እኔ ግን እንከኑን እንኳን አይቼ እንደዚህ የሆነ ሞኝ ጅል መስሎ እንኳን ምንም አላልኩትም። እንደዚህ ያገጩ ተንጠልጥሏል እያየሁ ነው። ግን እኔ ሌላ ነገር አላልኩም። ብቻ ግን አረ በቃችሁ። አይ ስድብ አሁን የመጣችበት ጉዳይ እርስ በርስ ተሰዳደቡ አይደለም ማለት ስም ላውጣልሽ እኔ አሁን እኔ ማን ብለህ ላንተ ሁላ እኮ የሴት ስም እንኳን እኮ አይገባም አንተ። እሺ የምን ስም ይገባኝ? የእንስሳ የእንስሳ ይሆን? እሺ የእንስሳ ያውጣልኝ። እኔ ቡላል ታውቃለህ? ቡላል የእርግብ ዘር ናት። ስለ እንስሳ ቢያውቀው እንስሳ ነው ብዬ ብቻ ግን እሺ አሁን እዚህ ጋር ናና ቀልዱ መጀመሪያ እኮ ነገር ከማውጣት በፊት ጺምህን አሳድግ፣ አገጭህን የተንጠለጠለ አገጭህን ወይ አስቀንስ ወይ የሆነ ነገር አድርግ። ዝም ብለህ አፍህን አትክፈት። ሞኝ ነው የምትመስለው። አሁን አኒ ለምን ነበር ዋናም የፈለገ ግን ከዚህ ጋር ለምን ጠራኝ? አሁን ሳይው ራሱ እኮ ነው ያስቀኛል። ሳይው ያስቀኛል። ላለማየት እየሞከርኩ ነው፣ ግን ሳይው እንኳን የሚያስቀኝ ሰው ነው። እኔ ነው ተነግረ ስንጠራ እንደዚህ አላሰብኩም። እናንተን ማሳከቻልኩ ጎበዝ ነው። ምክንያቱም በእኔ የሚሰጠው ካለ ደስ ይላል። እሺ አሁን ናና ችግርን ፍታ። እዚህ ጋር አሁን ጓሩ ለምንድን ነው እኔ ጨርሻለሁ። ለቀልድ አይደለም እዚህ ጋር የመጣው። ቀልድን ከጨረስክ ቁም ነገር ላይ እንዳቀልድ ብዬ ነው ቀልድን ጨርሻለሁና ትናንትና ያው እናንተ ጋር መጥቻለሁ። አንዋርም ነበር ተገናኝተናል። ጥሩ ነገሮች አልተፈጠሩም። ብሩክም አንዳንድ ነገሮች እያወራ ነበር፣ ላፊ ነገር እኔ በላፊ ነገር እያወራሁ ነበር። አንተም በሰዓቱ እሱን ተደርበ ብዙ ነገሮችን እያወራክ ነበር። ስለዛ ነገር ላወራለሁ ዛሬ ጠራንክ ወይም ደግሞ ወይም ማንዋር የፈለግነው ስለሱ ነገር እናወራ ሳይሆን ዳይሬክት የፈለግነው እህቴን እንድታገናኘንና እህቴን እንድታገናኘን ብቻ ነው። ሌላ ካንተ ነገር ምንም አልፈልግም። ካንተ ሌላ ኬዝም አልፈልግም፣ መጋጨትም አልፈልግም፣ ምንም ነገር አልፈልግም። እህቴ ያለችበት ቦታ እንድታሳየኝና እህቴን ማግኘት ስለምፈልግ እንድታገናኘኝ ስለምፈልግ ነው ዛሬ ጠራው እና በሰላማዊ መንገድ እህቴን አገናኘኝ። አዎ ፍፄ በቃ አሁን ዋናው ነገር ጭቅጭቁ ስድቡ ይቅርባችሁና እህቱን ማየት ይፈልጋል። ንግግሩ የእውነት ለሱ ልክ የሆነ ነው የሚመስለው። ሲያወራው ልክ የሆነ ነው የሚመስለው። አሁን ከአፉ ያወጣቸው ቃላቶች ምናምን ልክ የሆነ ነው የሚመስለው ለሱ። ግን ለሰሚው የሚያወራው ነገር ግራ የሚያጋባ የሆነ የጅል ወሬ ነው እያወራ ያለው። ለምን መሰላ? አንደኛ ምን ፍላጎት አለው እዚች ጋር? አሁንም ሌላ ችግር መፍጠር ነው የፈለገው? ሰላም ነው የፈለገው? ሃይሚ ምን ሆናለች? እንደ እውነቱ እኮ በቃ አሁን እኔንም መጠየቅ አልነበረባችሁም። ብሩኬ ሃይሚን ጠልፏታል አይደል? ጠልፏታል። የት እንዳለች ማንም አያውቅም። እኔንም ደግሞ ብትጠይቁኝ እኔም አላውቅም። አላውቅም። አይ አንደኛ ነገር እዚህ ጋር አላውቅም ብለህ እንዳትጠጋኝ ሳትጠጋኝ አወራኝ። እኔ አሁን ካንተ ጋር ሌላ ችግር ውስጥ መግባት ሌላ ችግር ውስጥ እየገባን እኮ አይደለም። ስማኝ፣ እኔ አንድ ነገር አዳምጠኝ። ከሃይሚ ጋር መቀያየም ስለማልፈልግ ነው ካንተ ጋር ማለት ነው። ስማኝ፣ አንድ ነገር ስማኝ። ሃይሚ የት እንዳለች ታውቃለህ? አንደኛ ነገር አትዋሽ። ለምንድን ነው የምዋሸው? እኔ ስለማላውቅ ነው። የዛን ቀን አንተ ከብሩክ ጋር ነበር። ብሩክ የሚያደርገው ነገር ደግሞ ሁሉም ነገር አንተ ታውቃለህ። እኔ አልነበርኩም። እኔ ጥላዬ ነበር የዛን ቀን። ብሩክ የሚያደርገው ነገር ሁሉም ነገር አንተ ታውቃለህ። አላውቅም። ምን ብሩኬ ጠለፋት ይዟት ሄደ። እኔ ምን ማውቀው ነገር የለም። ሌላ ነገር ውስጥ ሳንገባ እህቴን አገናኘኝ። እህቴን ማግኘት ፈልጋለሁ። ለምንድን ነው ማግኘት የፈለከው? እሺ ምክንያት ምንድን ነው? ምክንያቴ የዛኔ ለምንድን ነው የምትጠጋኝ? ለምንድን ነው የምትጠጋኝ? ሳትጠጋኝ እኔ በቃ እኔ አሁን ከአንተ ጋር ችግር ውስጥ መግባት አልፈልግም። ችግር ውስጥ አይደለም። ለምን እንደፈለኳት ምን አይነት ነገር እንዳሳሰበኝ የዛኔ እህቴን አገናኝተኝ የሷን በፊት ለፊታችሁ ሳወራት ሃይሚን አግኝቻት በፊት ለፊታችሁ ሃይሚን የፈለኩበት እህቴን የፈለኩበት ምክንያት በፊት ለፊታችሁ ሳወራው የዛኔ ትረዱኛላችሁ። ልትወስዳት አሁንም እንዴ ሰማኛ። አሁን እኮ እናንተ ሳት አንደኛ እኔ አሁን አንድ ልነግረው የምፈልገው ነገር ይሄ ሌላ ሰው ጋር በሃይሚ ከሌላ ሰው ጋር የሆነ ስምምነት ውስጥ ምን የምታውቀው ነገር አለ አንተ? ኖ አይ እኔ የማውቀው ነገር አሁን የማውቀው ነገር የለም። እየፈረድክ ነው። ከብሩኬ ጋር መስማማት ትችላለህ። ኖ እየፈረድክ ነው። እየፈረድኩ አይደለም። ምንድን ነው የፈረድኩት? እኔ እኮ እያልኩ ነው፣ በግልጽ ነው የማወራው። ሃይሚን አገናኙኝና ለምን እንደፈለኳትና
እሷን ለምን ማግኘት እንደፈለኩኝ በግልጽ እዛው እናንተ ባላችሁበት አስረዳችኋለሁ። እኔ አሁን አላሳየህም። ችግር ነው የፈለከው አላሳየህም። ለምን ችግር እኮ አልተደባበኩኝም። ምክንያቴን እኮ እዛው ፊት ለፊት ሳገኘት ልናገርኩ ነው። ከብሩኬ ጋር ተነጋግራችኋል። እሱን ነገር እንዳይናገር እሺ፣ ጨረስና ከብሩኬ ጋር ያለው ነገር ምንም የጨረሳችሁት ነገር የለም። አሁንም ህይወቱን ለመበጥበጥ ነው የመጣኸው። ሃይሚን ሌላ ቦታ እርግጠኛ ነህ አንተ? እሱ እርግጠኛ ባልሆን ፍላጎት ግልጽ ነው። እርግጠኛ ነው ወይ? እርግጠኛ ባልሆን እኮ ነገር ደግሞ አታውራ። ፍላጎት ግልጽ ነው። ኖ እርግጠኛ ባልሆን እኮ ነገር ደግሞ አታውራ። ፍላጎት የለህም። እየተግባባን አይደለም ማለት ነው። አንደኛ ነገር ስማኝ፣ እኔ ሃይሚን አግኝቻት ማውራት ፈልገው ነገር እዛው አውርቼ መውጣ ልጅ ነኝ። እናንተ ባላችሁበት፣ አንተም ብሩኬም ባላችሁበት እዛው ቤቱን እኔ አላሳየህም። ያሉበትን ቦታ የተከራየውን ቤት መደባበቅ መስሎ ነው ወይስ ሃይሚን አግኝቻት ይዣት ብሮጥ መስሏችሁ ነው? ኖ ሌላ ችግር መፍጠር ፈልጋለሁ። ምንም ችግር አልፈለኩም። ምንም ችግር አልፈለኩም። ውስጥህን ማን ያውቃል? አንተ እኮ አፍ ነው እየተናገረ። ውስጥህ በጣም የተደበቀ ብዙ ነገር አለ። ያልወጡ ብዙ ነገሮች አሉ። ኖ እንደዛ ሳይሆን አሁን እኮ እየፈረድክ ነው አንተ በማታውቀው ነገር። ለምንድን ነው የምፈርደው? ያንተን ሐሳብ ነው ያውቃለሁ ታውቀኛለህ አንተ እኮ ስለማላውቅ ነው። ሐሳብን ስለማላውቅ ነው እኮ። ለምን ትፈርዳለህ? እኮ እየፈረድክ እኮ ነው። ይኸውልህ አሁን ያንተ ፍላጎት በአፍ ጥሩ መምሰል ነው። እሺ ውስጤን ከየት ታውቀዋለህ አንተ? ከዚህ በፊት ያደረግከው ነገር ምን ታውቃለህ? ምን አደረግኩኝ ከዚህ በፊት? ሃይሚን ልትሸኛት ነበረ። እርግጠኛ ነህ እሱ? ኦሆ ምንድነው እርግጠኛ? የምናየው ነገር አይደለም። ምን አየክሽ እንዴ? የምናየው ነገር ግልጽ እኮ ነው። ምን አየክሽ? ልትሄድ ነበረ። የት? እሱ የት ይሄድ? እሺ የት እንደምትሄድ ለምን እንደምትሄድ ምክንያቱን ምንዋን ታውቃለህ? ፍላጎት ግልጽ ነው። ሃይሚና ብሩኬ አንድ ላይ እንዲሆኑ ፍላጎት የለህም አይደል? ሃይሚ ለምን ውጪ እንደምትሄድ በምክንያት እንደምትሄድ ማጋር እንደምትሄድ ምን ፈልጋ እንደምትሄድ የምታውቀው ነገር አለ። ግን እናንተ አይምሯችሁ ላይ አንድ ነገር ብቻ ስለሚያስብ ያ ነገር ብቻ አሰባችሁ ፈረዳችሁ። ገብቶሃል? አሁን ለማስተባበል አትሞክል። ለአንተ እኮ የማስረዳት ምክንያት የለብኝም። እዚህ ጋር እያወራክ ስለነበረ ነው። አልነግርህም። የት እንዳለች አልነግርህም። ምን ታደርገኛለህ? አልነግርህም። አይደለም ተረጋጉ። ለምን እነግርሃለሁ? አልነግርህም። እህቱ እኮ ነች። እህቱ ስለሆነች ከብሩኬ ጋር ናት። ስንት ዓመት አብረው ነበሩ። እስከ ዛሬ የት ነበረ? ለምን መጥቷል? አለያያችሁ። ለምንድን ነው መውሰድ የማትችልም መናገር የማትችልም? እንዴ አንተ የእውነት እኮ እውነት እያደረክ ያለው ነገር በጣም የሚያጣላ ነገር ነው። ግን ደግሞ ሰው እየፈረደ ያለው እኛ ላይ ነው። ወንድሞቿን አላከበራችሁም፣ ቤተሰቧን አላከበራችሁም ብሎ እየፈረደ ያለው ለዛ ነው። ብሩኬም እንደዚህ ተገስተኛ የሆነው አንድ ለዛ ነው። የማይመስል ነገር አታድርግ። በቃ ተከበር። ምን የማይመስል ነገር አታድርግ። በቃ ተዋቸው። በቃ ልክ እንደ ሰው ህይወታቸውን ይምሩ። በቃ ተዋቸው። እንደ ሌሎቹ ሰው ነው ሳታይ እየፈረድከው። እኔ ደግሞ ሳያይ ነገሮችን ሳያጣራ የሚፈርድ ሰው በጣም ነው ያናደኝ። አይታና ነገሮችን እሺ ተናገር። ይኸው በቤተሰብ ፊት ተናገር። ምንድነው ፍላጎት እኮ ምንድነው ፍላጎት? አሁን ፍላጎቴ ጥሩ ነው እንኳን ብለህ ብታስብ ሄደህ ልትፈጥር የምትችለው ችግር ሌላ ነው። እሺ እና በስርዓት አውሮሽ ጀርባ ተፈጠርክ ስለሆነ ነው። በመጀመሪያ ያንተ አምሮ ፈጥሮታል ነው። ገብቶሃል? አንተ ኖ አይደለም ተንኮል ነው እያሰብክ ያለው። ገብቶሃል? ትሰማኛለህ? እኔ አሁን አንድ መናገር የምፈልገው ነገር ቤቱን ለማንም አላሳይም። ማንም እንዲያውቀው አልተፈለገም። በቃ ያን ነው። ለማንም አልናገርም። እኔ ራሱ አልነበርኩም። እኔ ሃይሚን በማግኘት ነገር እንደማግኘት አታገኛትም። እውነቴን ነው። አታገኛትም። እነሱ ለማየት አታገኛትም። ለማየት አልቀው እኔ ወደ ሃይሚን በማግኛት መንገድ አገኛታለሁ። የዛኔ ግን አንተ ራስህ የምታወራው ነገር ይኖራል። ምንም ብታገኛትም ሌላ ችግር ለመፍጠር ነው። አንተ አሁን አገናኘኝም አላገናኘኝም እህት ናት አይደል? ለእህትህ እስቲ ጥሩ ነገር ስማኝ። አገናኘኝም አላገናኘኝም ሃይሚ ግን እኔ በማግኛት መንገድ አገኛታለሁ። ብቻ ይመች፣ ችግር የለውም። እዚህ ነው። እኔ ለማንም ምንም የማሳየው ነገር የለም። ብሩኬ መናገር ከፈለገ ብሩኬን ጋር ማገናኘት ካለበት ብሩኬ ያገናኘው እንጂ እኔ እዚች ጋር ምንም የሚመለከተኝ ነገር የለም። ለምንድን ነው ያሉበትንስ የምናገረው? ችግር ቢፈጥርስ እንዴ? እህቱ ስለ እንዴ በመጀመሪያ የእሱ ሀሳብ እህቴ ናት ብሎ ተጨንቋል እንዴ? እህቱ ላይ እኮ ሌላ ነገር ነው፣ ሌላ ችግር ነበር ሲፈጥር የነበረው። ሃይሚ ልትሄድ ነበረ። አሁን እኔ ያልገባኝ ወዴት ነው የሆነ የሚታወቀው ሚስጥር ምንድነው? እኔ አሱን ሳላቅ ነው አሁን ብዙ ማውራት ያልፈለኩት፣ ዝም ለማለት የመረጥኩት። ባይዚ እኛ አንደኛ ቤተሰብም ከቤተሰብ ጋር ማጋጨቱ ጥሩ ነው ብዬ አላስብም። አንደኛ ሃይሚና ኤፍሬም እህትና ወንድሞች ናቸው። ወንድሟ እሷ ላይ መጥፎ አሰበ ጥሩ አሰበ ብለን እኛ መናገር አንችልም። ሁለቱ በሚግባቡበት መንገድ ይግባባሉ። ገብቶሃል?
ከቤተሰብ ጋር ምንም ነገር የትኛውም ነገር ቢፈጠር ልትጣላ ትችላል እና መሀል ላይ የሚቀረው ባዳው ነው። እኛ ነን መሀል ላይ የምንቀረው። ሁለቱ መፍታት ባለባቸው መንገድ ይፈታሉ። ግን ደግሞ አሁን ላይ ያሉበትን ቦታ አልናገርም። አሁን እንዴት ነው ታዲያ የሚፈቱት? መፍታት ያለባቸው ነገር በመጀመሪያ ብሩክና ሃይሚ ችግራቸውን ይፍቱ። ብሩክና ሃይሚ ችግራቸውን ይፍቱ። ማድረግ ያለበትን ብሩክ የሚያደረገ ነው። እኔ የምፈልገው ያን ነው። እሱም ሰላም የሚፈልግ የሁለቱን አንድነት የሚፈልግ ከሆነ እየመጣ ባይበጣበጣቸው እህቱ ነው። የእህቱን ደስታ ነው መፈለግ ያለበት። እሱ ያለው ነው ምን እንደሚፈልግ ልንገርህ። እህቱ ምን አይነት የሚታውስ ትሁን ከብሩክ ምን አይነት እስቲ ብሩኬ አውሬ ነው? ብሩኬ ቫምፓየር ነው? ምንድነው? ብሩኬ እናውቀዋለን እኮ እንዴ! ለምንድነው ሰው መረዳት የሚከብደው? ብሩኬን አታውቀውም? ለኔ እኮ አይደለም አሁን ጥያቄ። እሺ አንድ ጥያቄ ልጠይቅ። ብሩኬን ታውቀዋለህ አታውቀውም? ምንድነው? እሺ ብሩኬ በጣም ጥሩ ልጅ ነው። ምንም ሰው የሚያውቀው ነገር ነው። የተለየ ነገር የለበትም። ምንም ሃይሚ ሊያደርጋት የሚችለው ነገር የለም። እህቱ የሆነ ችግር ውስጥ አይደለም ያለችው። የሆነ መጥፎ ሁኔታ ውስጥ አይደለም ያለችው። የሆነ ነገር ላይ ያደርጋት አይደለም ብሩክ የወሰዳት አይደል? በቃ ችግራቸውን በሰላማዊ መንገድ ይፍቱ። በሚፈቱበት ግን እኔ አንድ ነገር ልንገርህ፣ ኤፍሬም አሁን ዝቶን ሄደው የሆነ ችግር እንዳይፈጠር ራሳቸው የምትወስዱት ችግር ራሱ ላይ ነው የሚፈጥረው እንዴ? ከእህቱ ጋር መቀያየም ባይዙ አሁን እሱ አንተን አይደለም እንዲህ ለማስፈራራት ምናምን ሳይሆን ስለሚፎክር እኮ ነው። ይፎክራ ታዲያ ማን ነው እሱ? ፎከራል ፎከረ ማን ነው እሱ? ፍፄ እኔ ይመለከተኝ በሚመጣ ማን ነው እሱ? ይፎክራል ተብሎ የሚፈራው እንዴ? እኛም እኮ አንገታችንን ደፋን እንጂ እንደማንም ደረታችንን ነፍተን ማጋሳት ከብዶን አይደለም። እንደፈለግን መሆን እንችላለን። ግን ማክበር ነው ይሄ። በምታከብረው ልክ ሰውን ታከብራለህ። ቤተሰብ አለ እዚች ጋር ሌላ ችግር ውስጥ መግባት የለብንም እንጂ ፎከረና እሱን ልንፈራ አይገባም። ሰው ነው። አይፈሩት ፈጣሪ አይደለም ማለት ሰው ነው። በየትኛው መንገድ እኛ ማድረግ ያለብንን እናደርጋለን እኮ። ግን ደግሞ ሌላ ችግር ባይፈጠር መልካም ነው። እኔ አሁን ችግራቸውን እንዲፈቱ ነው የምፈልገው። በቃ እንተዋቸው፣ ሁለቱንም ለብቻቸው እንተዋቸው፣ እንደፈለጉ ይሁኑ። መጣላትም መስማማትም ለነሱ ብርቅ አይደለም። ከዚህ በፊት ብዙ ሺህ ጊዜ ተጣልተው ተስማምተዋል። አሁንም መተው ያለብን እንደዛ ነው። አሁን ላይ ደግሞ አሪፍ ላይ ናቸው። የትኛውም ሰው መሀል ላይ የገባ ባይበጠብጣቸው ደስ ይለኛል። እኔ አንተም ብትሆን ንገረው ለጓደኛ ማድረግ ያለበትን ነው በስርዓት ቢያደርግ እኔ ደስ ይለኛል። ብቻ ለማንኛውም ንገረው። ያሳየኛል ብሎ እኔ ላይ ለመዛትም የሆነ ነገር ላመጣለሁ ብሎ የሚያስብም ከሆነ ያምጣ። እና ያው ቤተሰቦች ያው እኔ እንደዚህ አስቤ አልነበረም ዛሬ የመጣሁት። እውነቱን ለመናገር እኔ ምንም አላወራሁም። ምንም አውቀው ነገር ስለሌለ ደንቆሮ ነው የሆንኩት። ምክንያቱም ማንም ላይ መፍረድ አልችልም። ኤፍሬም ላይ እህቴ ማግኘት እፈልጋለሁ፣ መብቴ ነው ይላል። አዎ ልክ እንላለሁ። በዚህ በኩል ደግሞ ፍፄ ብሩክ ባዳ አይደለም ወይም ደግሞ የሆነ ነገር ሊያረጋት አይችልም እላለሁ። አዎ ልክ እንላለሁ። ብቻ አመሰግናለሁ ስለነበረን ቆይታ በጣም አመሰግናለሁ። ደህና ነው።